2018 መስከረም ወር በጌታ በኢየሱስ ክርስቶስም መለኮታዊ የሆነ የእግዚአብሔር ሰላም ቤታችሁን፣ ሕይወታችሁን፣ ትዳራችሁን፣ አገልግሎታችሁን ይቆጣጠራል። በዚህ በ2018 እግዚአብሔር እንደዚህ ያደርጋል። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ፣ ውሃው አያሰጥምህም። በእሳት ውስጥም በሄድክ ጊዜ እኔ ካንተ ጋር እሆናለሁ፣ ነበልባሉም አይፈጅህም ተብሎ እንደተጻፈ በጌታ በኢየሱስም እባርካችኋለሁ፣ እጸልይላችኋለሁ። በ2018 ችግሮች እያሉ የእግዚአብሔር ሰላም በእናንተ ላይ ይሆናል። መከራው እያለ፣ በሽታው እያለ፣ ሐዘኑ እያለ፣ ጥያቄው እያለ፣ እንቆቅልሹ እያለ በዚህ ውስጥ የእግዚአብሔር ሰላም፣ የእግዚአብሔር መረጋጋት፣ የእግዚአብሔር እረፍት በእናንተ ቤት ይሆናል። ሰላም ማለት ችግር አልባ ሕይወት ማለት አይደለም። ሰላም ማለት ወይም መለኮታዊ ሰላም ማለት ህመም የለም ማለት አይደለም። ጌታችን ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ አለ። ይሄ ዓለም የመከራ ዓለም ነው። የመከራ ዓለም ነው። ይሄ ከመከራ ነፃ የሆነ ዓለም አይደለም። ከችግር ነፃ የሆነ ዓለም አይደለም። ኢየሱስ ያለው እሱን አይደለም። ኢየሱስ ያለው በዓለም ሳላችሁ ምን አለ? እኔ ረዳችኋለሁ። በዓለም ሳላችሁ መረጋጋቴን እሰጣችኋለሁ። በዓለም ሳላችሁ ሰላሜን እሰጣችኋለሁ። በዓለም ሳላችሁ ረፍቴን እሰጣችኋለሁ አለ። በጌታ በኢየሱስ ስም በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ የእግዚአብሔር መለኮታዊ ሰላም አሁን ወደ ቤታችሁ ይግባ፣ ወደ ጓዳችሁ፣ ወደ እልፍኛችሁ ይግባ፣ ወደ ትዳራችሁ፣ ወደ ልጆቻችሁ ይግባ። የጌታ ሰላም ቤታችሁን ይቆጣጠረው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በልጁ በክርስቶስ ኢየሱስ ልባችሁን፣ መንፈሳችሁን፣ አይምሮአችሁን ይጠብቃል ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስም ልባችሁ በእግዚአብሔር ሰላም፣ ልባችሁ በእግዚአብሔር እረፍት፣ አይምሮአችሁ በእግዚአብሔር ሰላም፣ ነፍሳችሁ በእግዚአብሔር እረፍት ትሞላ ዘንድ በኢየሱስ ክርስቶስ ስም ጸለይኩ። አሁን በዚህ ሰዓት እየተመለከታችሁ ያላችሁ በጭንቀት፣ በዲፕሬሽን፣ በስትሬስ፣ በአንግዛይቲ፣ በተለያየ አይነት ህመም ውስጥ ሆናችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ የቴሌቪዥኑን ስክሪን ተጫኑት፣ ቴሌቪዥኑን ንቁት። በጌታ በኢየሱስ ስም በሞባይላችሁ የምታዩ፣ በፌስቡክ በዩቲዩብ የምትከታተሉ የጌታ ሰላም አሁን ያገኛችሁ። የጌታ ኃይል አሁን ያገኛችሁ። ከእጄ ውስጥ እሳት ሲወጣ ይሰማኛል። ከእጄ ውስጥ ቅባት ሲወጣ ይሰማኛል። ከእጄ ውስጥ እግዚአብሔር መለኮት ሲወጣ ይሰማኛል። ነገራችሁ ይፈስ። receive it in the name of Jesus። ከታች ከስክሪኑ ስር አሜን ብላችሁ ጻፉ። ሻሎም